እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ስምሽን ማን ነበር? ኢየሩስ በላይ። ምንድነው ያመጣሽልን ሙዚቃ? መንገደኛ የሚለውን የእጅጋየሁ ሽባባው የጂጂ 2 ደቂቃ አለሽ፣ ነፃው ነሽ። ፍቅሬ ሆይ እኔ አንተን መውደዴን እንዴት ብዬ ልተው? ፍቅሬ ሆይ እኔ አንተን መውደዴን እንዴት ብዬ ልተው? ኦ ልቤ አልሰማኝ አለ ብነግረው ብመክረው፣ ልቤ አልሰማኝ አለ ብነግረው። ኦ ልቤ አልሰማኝ አለ ብነግረው ብመክረው፣ ልቤ አልሰማኝ አለ ብነግረው። ይሻለው ነበረ መውደድ ከተራራ ጥሎ ከማሄደው ከማይሸሸው ጋራ። ይሻለው ነበረ መውደድ ከተራራ ጥሎ ከማሄደው ከማይሸሸው ጋራ። ተራራው ሰሆኖ ከንፈሬን ባይስመው፣ ተራራው ሰሆኖ ጉንጬን ባይዳብሰው፣ ተራራው ሰሆኖ አይን አይኑን ባላይ፣ ፀሐይ ሞቃለሁ ወጥቼ ከላይ። ጎዳናው መንገዱ ሸሽቶኛል ስል አርቆ ወስዶኛል፣ ደሞ አዙሮ አዙሮ ካንተው ያመጣኝ የሽምብራ ቆሎ እንዴት ጣፋጭ ነው ቆንጥሬ በልቼ ምኑን ልዋጠው? በምት በጣም እጅግ በጣም ጎበዝ ነሽ። ድምጽሽ ደግሞ ደስ የሚል የራስሽ ድምጽ አለው። ሁሉንም ኖታ በደንብ ለመንካት ትንሽ ተቸግረሽ ነበረ። ትንፋሹ በደንብ አድርጎ ሰውነትሽ እንዲንቀሳቀስና በደንብ ጎልቶ እንዲወጣ ድምጽሽ የብሬት ሰፖርት እና የትንፋሽ አጠቃቀም ላይ ትንሽ መስራት ይኖርብሻል። ግን ደስ የሚል የራስሽ ድምጽ፣ ቆንጆ ቅላጼዎች፣ ጎበዝ በሪትም ሴክሽን እኔ ደስ ብሎኛል። በጣም ጥሩ ነው። ትንሽ እኔ አፍንጫው በብዛት ወደዚህ ወደ አፍንጫ የሚሄድ ነገሩ ጥሩ አይደለም። ለዚህ ነው የትንፋሽ እጥረትና አንዳንድ ድክመት የሚታይበት ጉልበት እንዳይወጣ የሚያደርገው በዚህ አፍንጫ አፍኖ የማውጣት ሁኔታ ነው። ጂጂን ደግሞ ለቀቅ አድርገት ለሌላ ጊዜ ማለት ነው። ከውስጥ ያንቺም ድምጽ ይሰማኛል። እሷንም ለመምሰል የሚሞክር ነገር አለ፣ እሱ አያዋጣም። አይ ከጂጂ ውጪ ብዙዎች ይሰራሉ። ትዘፍኛለሽ አይደለ? ስለዚህ ሌሎቹንም ነካኪ የራስሽን እስክታገኝ ድረስ። ምክንያቱም ይሄ ኦሪጂናሊቲ በጣም መሰረታዊ ጥያቄ ነው አልበም ለሚያሳትሙ ሰዎች። ምክንያቱም አንቺ ኦሬዲ የነበረን ዘፋኝ ኮፒ ያረክሽ ከሆነ ለምን እንገዛለው ነው? ግን ያው ለሌላ ጊዜ እሱም ማች አያረግም ከለበሰችው ጋር እንዴ ነው አያረግም ከለበሰችው ጋር በርቺ። እሺ እንዴ ነበር ወደደው? አሪፍ ነው እንደጠበቅኩት ነው። እንደጠበቅሽው? አረንጓዴ አልፋለሁ ብለሽ ነበር የመጣሽ? የተወሰኑ ሚስቴኮች አሉ። እነሱን አሻሽዬ ደግሞ ኔክስት ታይም የተሻለ ነገር ለማቅረብ እፈልጋለሁ። ሂልቶፕስ አካዳሚ ውስጥ የህፃናት የኬጂ አስተማሪ ነኝ። ለተማሪዎች በጣም እንደምወዳቸውና እንዲጎብዙልኝ ነው ፈልገው። ሌላ ማስተላለፍ የምፈልገው መልእክት ደግሞ አርቲስቶች ትልልቅ ደረጃ ላይ ያዙ፣ እኛ እነሱን እያየን ስለሆነ እነሱን መሆን ስለምንፈልግ ፖዚቲቭ ሆነው ልክ እንደ ባላገሩ አይደል አዘጋጆች እኛ የምንወጣበትን መድረክ እንዲከፍቱልንና ሁሌም በፖዚቲቭሊ እንዲቀበሉን መንገዱን እንዳይዘጉብን አስተላልፋለሁ። በጣም እናመሰግናለን።